ግንቦት ኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? ናስኪ ልጅ ሰውዬ ምን እያለ ነው? ናስኪ አቤት አባይ። ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? ምናልባት ልክ ነህ። ከአምላኳ ለምና የሰውን ልጅ ሁሉ ሊውጥ ከጎመጀ ዲያብሎስ ጠብቃ ሕይወት የምትሸልም እናት ለሌለው ሰው አዎ ግንቦት አንድ ቀን ሰይጣን ሰውን ሊውጥ የሚወጣበት ነው አንተ እንደጠቀስከው። እኛ ግን ሰይጣን ሰውን ሊውጥ አፍ ከፍቶ ቢወጣ ሞትን የሚገድል ሕይወት የወለደች እናት ጋር ስላለን ወደኛ አይጠጋም። ስለዚህ እኛ ምን አገባን? ሞትን ድል የሚያደርግ ጌታን ከወለደች የምድር የሰማይ ንግሥት ከሆነችው ውሎና ዳራችን ሞትና ሕይወታችን ስለተሳሰረ ከአምላክ እናት ጋር እናት የሌለው ሰው ሰይጣን እንዳይውጠው ግንቦት አንድን ይፍራ። እኛ ምን አገባን? እኛ ያለን የዘላለምን ሕይወት ወልዳ ከሰጠችን እናት ጋር እንዴት ሆኖ ሰይጣን መጥቶ ሊውጠን ይችላል? እንዴት ሞት ሊደፍረን ይችላል? እኛ እኮ ሞትን ድል ያደረገልን ኢየሱስን የምናመልክ የምዬ ኦርቶዶክስ ልጆች ነን።